ምንም አማራጭ የለኝም እና የሚመጣውን ነገር በሙሉ በጸጋ እቀበላለሁ ብዬ ነው እኔ ያሰብኩት ማለት ነው። የምሬን ስነግራችሁ አሁን ላይ ብዙ አይነት ስሜት ነው እየተሰማኝ ያለው። ደስ ይለኛል። እንደገና ደግሞ የወንድ ልጅ አባት እንደሆነ በመሆኔ ደግሞ ሞር ደስ ብሎኛል። ሞር ጓጓሁኝ። የመጀመሪያ ልጅ ወንድ ሲሆን የቤት መከታ ነው። ያው የአባትን ቦታ ይሸፍናል ይባላልና ስታስቡት በጣም ደስ የሚል ነገር አለው፣ ስሜት አለው። እግዚአብሔርን ነው የምላችሁና አእምሮዬ ላይ ብዙ ነገሮችን አስባለሁ። እውነት አሁን እኔ ልጅ ኖሮኝ ምናምን የራሴ በቃ አእምሮዬ ላይ የምስራቸው ነገሮች አሉና በዛ በጣም ደስተኛ ነኝ። ብቻ ስለ ሁሉ ነገር እግዚአብሔር ይመስገን። ለማንኛውም ቤተሰቦቼ ብዙ አዳዲስ ነገሮችን ይኖራሉ ብዬ አስባለሁ። ሩታዬ አሁን